እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ በሌላ ኤፒሶድ በሌላ ርዕስ መጥቻለሁ እና ይኸው ዲሲፕሊንድ ለመሆን እየሞከርኩ ነው። እዚህ ጋር አፕሪሺዬሽን ያስፈልገኛል። ብቻ ዛሬ ላነሳው የምፈልገው ቶፒክ ስለ አዲስ ፍጥረት ስለመሆን እና ስለ ራሴ ማለት ነው። ቤዚክሊ ስለ ራሴ እኔ አሁን ያለሁበት ነው ፊት የነበርኩበት ነገር ሁለት አራምባና ቆምቦ I don't know whatever it is እንደዛ ነበረ። ዛሬ አዲስ ፍጥረት ነኝ። በማን? በክርስቶስ። ክብሩን እሱ ይውሰድ። ከመጀመሪያ በፊት አንድ ጥቅስ ላንብብላችሁ። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 17 ጀምሮ እንደዚህ ይላል። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ አዲስ ሆኗል። አሜን 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 አሜን። ይሄ በቃ በስመ አብ መታደል እኮ ነው እውነት። ሕዝቅኤል ላይ ደግሞ ምን ይላል መሰላችሁ? በእንግሊዘኛው ላንብብላችሁ። I will give you a new heart and put a new spirit in you። አዲስን ልብ ሰጣችኋለሁ፣ አዲስን መንፈስ ሰጣችሁ ማለት በቃ ቀይሮናል። እግዚአብሔር አዲስ ሰው አድርጎናል። ግን እያደግን ማንሄድ ከሆነ እያደግን ካልሆነ ጥያቄው የዛኔ ነው። በእውነት ትላንት የነበረ ማንነት ዛሬ ካለን ሰዎች የኛን መለወጥ ማያዩ ከሆነ ራሳችን ላይ ለውጥ ማናይ ከሆነ ትላንት የነበርንበት ቦታ ቁጭ ብለን ከሆነ እግዚአብሔር እያሳደገን ካልሆነ ጥያቄው ያ ነው መሆን ያለበት። ራሳችንን መጠየቅ ያለብን ያኔ ነው። ምክንያቱም በክርስቶስ የሆነ ሰው ክርስቶስን እየመሰለ ነው የሚሄደው። ማደጉ አያቆምም። ትላንትና የነበረው ማንነት ዛሬ ሊኖረው አይችልም። የተሳሳተ ባህሪ የሚያስጠላ ነገር ካላችሁ ቆርጣችሁ መጣል መቻል አለባችሁ። እና የማትችሉትን ነገር ደግሞ በሱ እግር ስር ማስቀመጥ አለባችሁ። ጌታ ሆይ በቃ ይሄንን ነገር I couldn't overcome this, please help me። በቃ አንተ ነህ ልትረዳኝ የምትችለው፣ ከዚህ ነገር ልትለየኝ የምትችለው፣ ልታድነኝ የምትችለው አንተ ነህ ብለን ለሱ መስጠት አሳልፈን መስጠት መቻል አለብን። በጣም ብዙ ጊዜ አሁን ሳይኔ ልብ የሚያዝነውን ነገር ልንገራችሁ። በጌታ ሆነው ግን ዓለማዊን መስለው የሚኖሩ ሰዎች የምር ይሄ ጀጂንግ ሳይሆን ያሳዝናሉ፣ በጣም ያሳዝናሉ። I wish if you can understand እንደዛ መሆን እንደሌለብን። የተለየ መሆናችን እኮ በምክንያት ነው እና ቦልድ መሆን አለብን። በክርስቶስ በኩል ማንም ሰው ልንደራደርበት አይገባም። ማንም ሰው በመሃል መግባት የለበትም። አማኝ ያልሆኑ ጓደኞቻችን የማይሆን ነገር እያደረጉ እያየን ዝም ብለን አብረን የምንኖር ከሆነ አማኝ ያልሆኑ ሰዎች በዙሪያችን ማለት ነው የሚጎዳቸውን እነሱም ህይወታቸውን የባሰ ወደማይሆነው ወደ ጨለማ የሚወስድ ነገር እያደረጉ it's their choice ብለን የምንተው ከሆነ we have to question ourselves። ምንድነው እያደረግን ያለነው? እዚህ እኮ ያለነው እውነት our purpose is to share his love አይደለ? የሱን የክርስቶስን ፍቅር ለማሳየት ነው ምድር ያለነውና እኛ እሱን መስለን ሰዎች የማያውቁ ከሆነ እሱ መምሰላችንን what's the point of being Christian? የቱ ጋር ነው ክርስቲያን የሆን ነው? ክርስቶስን ማናሳይ ከሆነ እኔ በጣም የሚያስፈራኝ ነገር ይሄ ነው። አንዳንዴ I feel like I overdo it። ሰዎችን በቃ ማሰለቻቸው ይመስለኛል። ምንድነው ኢየሱስ ማለት አይሰለቻትም ምናምን የሚሉና ሼም ይዘኛል። ግን at the same time ደግሞ no ክርስቶስን እንዳልመስል ከሚያረገኝ ነገር ራሴን ከመቆጠብ ወደ ኋላ አልልም። በቃ እግዚአብሔር ይሄ ልክ አይደለም አታርጊው የሚለኝን ነገር ቦልድሊ በደስታ ማደርገው ከሆነ የቱ ጋር ነው ያደረክ ያለሁት? ክርስቲያን ነሽ እንዴ? አላቅም ነበር። it doesn't make sense። እንዴት ነው ማያውቁት? ሳንናገር እኮ ነው ሰዎች ማወቅ ያለባቸው እነሱን እንደማንመስል። ዘፈን እያዳመጡ አብረን ቁጭ ብለን ዘፈን የምናዳምጥ ከሆነ what's the point of being Christian? የቱ ጋር ነው ክርስቲያን የሆነው? ክለብ ሲሄዱ አብረናቸው ክለብ የምንሄድ ከሆነ የቱ ጋር እንዴት ነው የሚያውቁት? ማናሳያቸው ከሆነ ፍቅርን ማንሰጣቸው ከሆነ አብረናቸው ቁጭ ብለን ሰው ምናማ ከሆነ እውነት I'm telling this ለራሴም ለእናንተ ብቻ አይደለም፣ እውነት ለራሴም ነው ሪማይንድ እያረኩኝ ያለሁት። we should ask ራሳችንን ያለንበትን ሁኔታ we should ask ourselves የቱ ጋር ነው ክርስቶስን እየመሰልኩ ያለሁት? ከትላንትና የተሻለ ሆኖ ወይ? I'm just saying maybe I'm a little bit emotional እዚህ ጋር
ትንሽ harsh ሆኜ ሊሆን ይችላል ግን that's how it should be ስለ ክርስቶስ ሲሆን that's how it should be ባውንደሪያቸውን ሰዎች ማወቅ አለባቸው ማለፍ የሌለባቸው መስመር እንዳለ ማወቅ አለባቸው እሷ አጠጣም እናንተ ሳትሉት ነው እነሱ ማለት ያለባቸው can you please like ዘፈኑን መዝጋት ትቻለሽ እሷን ይረብሻታል አትወድም ማለት ነው ያለባቸው that's how it should be የምሬን ነው የእውነት ዓለምን መስለን ምንኖር ከሆነ መዳናችን ራሱ ያጠራጥራል ከዓለም ሊለየን እኮ ነው አይደል እንዴ የሞተልን ሰውኛ ዘላለም እሱን መስለን እንድንኖር ሰውኛ እንድንድንና ከሱ ጋር ለዘላለም በደስታ እንድንኖር መሰለኝ የሞተልን እሱ ሞቶልን ተሰቅሎልን እኛ ግን ተመልሰን ዓለምን ምን መስል ከሆነ ላይክ የክርስቶስ መሞት ከንቱ ነው በዚህ አይነትማ የከፈለልን ያ ሁሉ መከራ ያ ሁሉ ህመም ያ ሁሉ ስቃይ ያ ሁሉ እንባ ለከንቱ ነበር እኛ ዓለምን መስለን እንኖር ከሆነ አዲስ ፍጥረት መሆናችን ለሰዎች የማይታይ ከሆነ አዲስ ፍጥረት መሆናችን ዓለም ጉድ የማይልለት ከሆነ ሰይጣንን የማያስቀናው የማያበሳጨው ከሆነ that's the question ያ ነው ጥያቄው የዛኔ ነው ጥያቄው የሚመጣው እኔ ማለት ነው እውነት ለመናገር አሁን ህይወቴ ላይ ምን አስባለሁ መሰላችሁ ሰይጣን ሲፈታተነኝ በጣም ብዙ ኬዮስ ህይወቴ ላይ ሲበዛ ይሄን ያክል እግዚአብሔር ያምነኛል እላለሁ ይሄን ትችላለች ብሎ አመነኝ ለምን ነው የምናደደው በነገሩ እንዴት እንደዚህ ይሆናል እኔ ላይ ብዬ ማማረር አቁሜያለሁ አላማረርም ዳማች ኢዮብን ምን ያህል ትረስት እንዳደረገው ግን አይታችኋል አይደለ he said like ለሰይጣኑ try him he's my son እንዴት ፕራውድ ነው እንደተናገረ ለራሱ በልጁ እንዴት እምነት እንዳለው እሱም አላሳፈረው እና እግዚአብሔር በእኛ ላይ እንደዛ አይነት እምነትን ሲሰጥ ምናሳፍረው ከሆነ that's the question ዛጋር ነው ራሳችሁ መጠየቅ ያለባችሁ ሲያምነን መታመን አለብን ይገባዋል ልጁን ለኛ በመስቀል አውሏል ለሱ ጀርባውን ሰጥቶ ለኛ ፊቱን ወደኛ ዙሮልናል ይገባዋል በእውነት ሰው ሰይጣን ሲፈታተናችሁ በህይወታችሁ መጥፎ ነገር happen ሲያደርግ ጌታ የለም እግዚአብሔርማ አይወደኝም እሱማ ትቶኛል ነው ማለት ያለብን ወይስ ይሄን ያክል አምኖኛል ያሳልፈኛል አምላኬ እዚህ ጋር አይተወኝም እስከዛሬ ያኖረኝ አምላክ ለዚህ ቦታ ያበቃኝ አምላክ ትላንትን ያንን መከራ ያሻገረኝ አምላክ የኔን ኃጢያት የወሰደልኝ አምላክ በዚህ ውስጥ አይተወኝም የማለት እግዚአብሔር ጥበቡን ይስጠን like it's not something በእኛ አይምሮ የምናደርገው ነገር the more ወደሱ ስናድግ ራሱ የሚሰጠን ጸጋው ነው ጸጋው አያልቅም ታውቃላችሁ አያልቅም እለት የሚያስገርም ነው ሁሌ አዲስ ነው አይደል ምህረቱ ሁሌ አዲስ በቃ ሁሌ አዲስ ሁሌ የሚያስገርም ሁሌ እንደ ራሳችን ኃጢያት እንደ በደላችን ቢሆን እኮ አንዱም አይገባንም ነበር ሰው ለዚህ ጌታ ምንድነው እኛ ያደርግን ያለነው አዲስ ፍጥረት ሆነንለታል እንደፈቀደው እሱ እንድንሆን እንደፈለገው ሰው የዛሬው ኤፒሶድ እንዲሆን የምፈልገው ራሳችንን እንጠይቅ ነው ውጪውን ሰው ላይ እንትና ከማለት እኔ what did I do የቱ ጋር ነው ስህተቴ ምን ላይ ልስራ የቱ ነው እኔን ከሰዎች ጋር የሚያጋጨኝ ባህሪ የቱ ነው ሰዎች የሚጠሉት ከኔ ምን ነው ማስተካከል ያለብኝ ራሳችሁን የምታዩ ከሆነ በጣም ብዙ ነገራችሁን ትቀይራላችሁ የራሳችን አይናችን ላይ ጉድፍ ይያለ የሰውን ይላል አይደል መጽሐፍ ቅዱስ እና ደግሞ ሰዎችን ጀጅ ከማድረግ ይልቅ እንምከር የምር ኮኔክሽን ካላችሁ የምር በጣም ተቀራረቡ እንደ ቤተሰብ እንደ ጓደኛ የምትተያዩ ከሆነ don't feel bad to tell them የነሱን wrong ነገር you are responsible ዝም አትበሉ ሰዎች ላይ መጥፎ ነገር ስታዩ ዝም አትበሉ የሚጎዳቸውን ነገር ያደረጉ ግዴታችን ነው as a ክርስቲያን ቸርች እየሄድን አንድ ቦታ እየበላን እየጠጣን የጌታ ልጆች ሁነን ማንመካከር ስተታችንን ማንነጋገር ከሆነ what's the point of ህብረት ማድረግ ታዲያ so በዚህ ኤፒሶድ ማለት የምፈልገው ነገር አዲስ ፍጥረት ሆነናል ካልን
የቱ ጋር ነው አዲስ ፍጥረትን መሆናችን የሚመስለው ሚለው ነገር ራሳችንን እንጠይቅ ክርስቶስን መምሰል የሚያልቅ ነገር አይደለም እለት እለት ምናረገው ነገር ነው አበቃ ብላችሁ የምታውት ነገር አይደለም so fight for that እንዳትተው don't give up okay እኔ መቼም ተስፋ አልቆርጥም እና እግዚአብሔር I hope ያሳድገኛል አንዳንዴ I feel like I'm the worst person እግዚአብሔር አልገባውም of course አንገባውም ማናችንም ግን I was like why did you just choose me ይሄን ሁሉ ነገር ያረኩኝ I'm just tired of this life በቃ ምናምን እላለሁ sometimes ደግሞ I was like ምንድነው የቀረኝ በቃ I'm like ምንም ዲዛይር ማረገው ነገር የለም ለምን just አትወስደኝም እላለሁ cuz I just feel like okay ዛሬ ነው ያሳየኸኝ like I have a purpose አላማ ቢኖርህ ነው አዲስን ጧት ያየሁት ማለዳን ያሳየኸኝ እና ተመስገን ለሱም ይሄ ለማለት ነው አመሰግናለሁ ስላዳመጣችሁ I hope ዝብርቅርቅ ያለ ነገር አላወራሁኝም because ስንቴ እንዳቆምኩኝ ማለት ነው መቅረጽ ልክ አይደለም ያወራሁኝ ያለሁት I'm like out of topic now እያልኩኝ anyways I hope it's a good episode አመሰግናለሁ በጣም please subscribe አድርጉ ኮሜንት ጻፉ እኔንም አበረታቱኝ እንድቀጥል አመሰግናለሁ በጣም and last tip read your Bible yeah አመሰግናለሁ bye